ሁለተኛው የዓለም ጦርነት በ1945 እንደተጠናቀቀ ሁላችንም እናውቃለን። ነገር ግን ይህ ለሁሉም ሰው እውነት አልነበረም። ለአንድ ወታደር ጦርነቱ ያበቃው ከ29 ዓመት በኋላ በ1974 ነበር። ዓለም ተለውጦ ሂፒዎች መጥተው ሰዎች ወደ ጠፈር እየበረሩ ጃፓን የቴክኖሎጂ ሀገር ሆና ሳለ እሱ ግን አሁንም በፊሊፒንስ ጫካ ውስጥ ሆኖ ለጃፓን ንጉሠ ነገሥታት በጠላት ላይ ጥቃት እየሰነዘረ ነበር። ዛሬ በሚስጥራዊ ዓለም ስለ ሂሮ አኖዳ የማይታመንና ልብ ሰቀላ ታሪክ በዝርዝር እናያለን። ታሪኩ የሚጀምረው በ1944 ነው። ሂሮ አኖዳ የጃፓን ጦር የስለላ መኮንን ሆኖ ወደ ፊሊፒንስ ሉባንግ ደሴት ተላከ። የላከው አዛዥ ሜጀር ታንጉቺ የሰጠው ትዕዛዝ በጣም ጥብቅ ነበር። ይህንን ደሴት ከጠላት ጠብቅ፣ ምናልባት እኛ ለጥቂት ዓመታት ልንጠፋ እንችላለን፣ ግን መመለሳችን አይቀርም። እስከዚያው በራስህ ሕይወት ላይ እጅ እንዳታነሳ እና ለጠላት እጅ እንዳትሰጥ። ምንም ቢፈጠር እኔ መጥቼ እስካላዘዝኩ ድረስ ጦርነቱ ቀጥል። አኖዳ ይህንን ቃል ልክ እንደ ሃይማኖት ትዕዛዝ አጥብቆ ያዘው። በ1945 ጃፓን በአቶሚክ ቦምብ ተመታ እጅ ሰጠች። ጦርነቱ በይፋ በቃ። ነገር ግን አኖዳና 3 ጓደኞቹ ጫካ ውስጥ ስለነበሩ መረጃው አልደረሳቸውም። አሜሪካውያን በየጫካው ወረቀት እየበተኑ ጦርነቱ አብቅቷል ውጡ ቢሉም አኖዳ እንዲህ አሰበ። ይህ ጠላትኛን ከጫካ አውጥቶ ለመግደል የሰራው ተንኮል ነው፣ ወረቀቱም ቢሆን የውሸት ነው ብሎ ጓደኞቹን አሳመናቸው። ለ29 ዓመታት ጫካ ውስጥ ሲኖሩ አመጋገባቸው የዱር ሙዝ፣ የኮኮናት ፍሬና አልፎ አልፎ የመንደርተኞችን ከብቶች እየገደሉ ስጋቸውን በማድረግ ይበሉ ነበር። ኑሯቸው በዝናብና በብርድ ውስጥ በትንኝና በበሽታ እየተሰቃዩ መሳሪያቸው እንዳይዝግ በኮኮናት ዘይት እያጸዱ ለ29 ዓመታት ነቁ። ዓመታት እያለፉ ሲሄዱ አኖዳ ብቻውን እየቀረ መጣ። በ1950 አንደኛው ጓደኛው ሰልችቶት እጅ ሰጠ። በ1954 ሌላኛው ጓደኛው ከፖሊስ ጋር በተደረገ ተኩስ ተገደለ። በ1972 የመጨረሻው ጓደኛው ኮስካ ተገደለ። አሁን አኖዳ ለብቻው ቀረ። ለ2 ዓመታት ያህል በዛ ጥቅጥቅ ባለ ጫካ ውስጥ አንድም ሰው ሳይኖረው ጠላት ይመጣብኛል በሚል ስጋት ብቻውን ኖረ። በ1974 አንድ ኖሪዮ ሱስኪ የተባለ ጀብደኛ ጃፓናዊ ወጣት አኖዳን ሳላገኝ ወደ ሀገሬ አልመለስም ብሎ ጫካ ገባ። የሚገርመው ነገር ሱዙኪ አኖዳችን አገኘው። ሱዙኪ ለአኖዳ እንዲህ አለው፣ ጦርነቱ ካበቃ ቆይቷል፣ ጃፓን አሁን ሰላም ናት፣ ወደ ቤት እንሂድ አለው። አኖዳ ግን እንዲህ ሲል መለሰለት፣ አልችልም፣ አዛዡ መጥቶ ካላዘዘኝ እኔ ወታደር ነኝ፣ ቦታዬን አልለቅም። ሱዙኪ ተስፋ ሳይቆርጥ ወደ ጃፓን ተመለሰ። ሱዙኪ የአኖዳን የቀድሞ አዛዥ ሜጀር ታንጉቺን ፈለገ። አዛዡ አርጅቶ የመጽሐፍ መሸጫ ሱቅ ከፍቶ ነበር። አዛዡ ወታደራዊ ልብሱን ለብሶ ወደ ፊሊፒንስ ጫካ ተጓዘ። መጋቢት 9 ቀን 1974 ዓ.ም አዛዡ በጫካ ውስጥ ቆሞ የአኖዳን ስም ጠራ። አኖዳ መጣ። አዛዡም እንዲህ አነበበ፣ ተልእኮ በይፋ አብቅቷል፣ መሳሪያን አስቀምጥ። ያኔ አኖዳ መሳሪያውን አቀረቀረ፣ ሰይፉን አስቀመጠና ምርር ብሎ አለቀሰ። 29 ዓመታት በከንቱ መባከናቸውን ያወቀው ያኔ ነበር። አኖዳ ወደ ጃፓን ሲመለስ በሚሊዮን የሚቆጠሩ ሰዎች አቀባበል አደረጉለት። የያዘው ጠመንጃ አሁንም ይሰራ ነበር፣ የሳሙራይ ሰይፉም ያበራ ነበር። አኖዳ ግን የጃፓን ከተሞች በህንፃ ሲሞሉ፣ ሰዎች ሲጣደፉ ሲያይ ደነገጠ። እኔ የጠበቅኳት ጃፓን ይህች አይደለችም ብሎ ለተወሰነ ጊዜ ወደ ብራዚል ሄዶ ከብት ማርባት ጀመረ። በኋላ ግን ወደ ጃፓን ተመልሶ ወጣቶችን ስለ ጽናት የሚያስተምር ትምህርት ቤት ከፈተ። ይህ አኖዳ በ2014 በ91 ዓመቱ አረፈ። የእሱ ታሪክ ስለ ጽናት፣ ስለ ታማኝነት፣ ስለ ተልእኮ ዋጋ ትልቅ ትምህርት ይሰጣል። እናንተስ ለአንድ ዓላማ እንዲታገላላችሁ ወይስ ቶሎ ተስፋ ትቆርጣላችሁ?
ዛሬ ባለንበት ዓለም የአኖዳ አይነት ታማኝ ቢኖር ኖሮ ምን ይፈጠር ነበር? አስተያየታችሁን ኮሜንት አድርጉልኝ።